በሰሜን ዋልታ አቅራቢያ የምትገኘው ግሪንላንድ ስሟ አረንጓዴ መሬት ቢልም 80% አካሏ ግን በነጭ በረዶ የተሸፈነ ነው። እዚህ በተፈጥሮ ጨካኝነት ቅዝቃዜው እስከ -50 ዲግሪ ሴንቲግሬድ ይወርዳል። ነገር ግን በዚህ አስፈሪ ቅዝቃዜ ውስጥ ለሺህ ዓመታት የኖረ የተፈጥሮን ቋንቋ የሚያውቅ ጽኑ ሕዝብ አለ። ዛሬ ወደ ግሪንላንድ መንደሮች ዘልቀን ሰዎች እንዴት እንደሚበሉ፣ እንዴት እንደሚጓዙና በዚህ ድንቅ ዓለም ውስጥ እንዴት እንደሚኖሩ በዝርዝር እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አይዘንጉ። የግሪንላንድ ነባር ነዋሪዎች ኢኑዊቶች ይባላሉ። ሕይወታቸው ከባህርና ከበረዶ ጋር የተቆራኘ ነው። ለነሱ አደን መዝናኛ ሳይሆን የህልውና ጉዳይ ነው። ኢኑዊቶች ውስጥ ሚስት መዋዋስ የተለመደ የህይወት ማቆያ ዘዴያቸው ነው። ዋናው የምግብ ምርጫቸው አሳ ነባሪ ዌልስ ናቸው። የግሪንላንድ ከተሞች በሩቅ ሲታዩ በቀለማት ያሸበረቁ ናቸው። ይህ ቀለም ዝም ብሎ የተመረጠ ሳይሆን የራሱ ትርጉም አለው። ቀይ ቤቶች የንግድ ቤቶችና ቤተክርስቲያናት ሲሆኑ፣ ቢጫ ቤቶች ሆስፒታሎችና የጤና ባለሙያ መኖሪያ ናቸው። እንዲሁም ሰማያዊ ቤቶች የአሳ ፋብሪካዎች እና የአሳ አጥማጅ ቤቶች ናቸው። በግሪንላንድ የፀሐይ ሥርዓት የተለየ ነው። ለወራት ያህል ፀሐይ ጭራሽ አትወጣም። ሕዝቡ በዚህ ወቅት በቤት ውስጥ ሆኖ ባህላዊ ጨዋታዎችን በመጫወትና ታሪክ በመተረክ ያሳልፋል። በበጋ ወቅት ደግሞ ፀሐይ ለ24 ሰዓት አትጠልቅም። ሰዎች ሌሊት 6 ሰዓት ላይ እግር ኳስ ሲጫወቱ ማየት የተለመደ ነው። ይህ በሰው ልጅ ባዮሎጂካዊ ስርዓት ላይ ትልቅ ተጽዕኖ ይፈጥራል። ግሪንላንድ ውስጥ አትክልትና ፍራፍሬ ማብቀል አይቻልም። ስለዚህ ሕዝቡ አስፈላጊውን ቫይታሚን የሚያገኘው ከባህር እንስሳት ነው። ማታክ ይህ የአሳ ነባሪ ቆዳ ስብ ሲሆን እንደ ማስቲካ እየታኘከ በጥሬው ይበላል። እጅግ ከፍተኛ የቫይታሚን ሲ ምንጭ ነው። ሱዋሳት ከሲል ስጋ ከሩዝና ከሽንኩርት የሚሰራ ባህላዊ ወጥ ነው። ግሪንላንድ ውስጥ በከተሞች መካከል የሚያገናኝ አውራ ጎዳና ወይም ባቡር የለም። መጓጓዣ በሄሊኮፕተር፣ በጀልባ ወይም በበረዶ መንሸራተቻ ነው።
እነዚህ ውሾች ለነሱ እንደ ቤት እንስሳ ሳይሆን እንደ የሥራ ባልደረባ ናቸው። ቅዝቃዜን የመቋቋም ችሎታቸው የሚገርም ነው። ዛሬ ስለ ሞባይል በስፋት ቢገባም በአንዳንድ የደሴቶቹ ክፍሎች ግን አሁንም የውሻ መንሸራተቻ ብቸኛው እና አስተማማኝ መንገድ ነው። ዛሬ ግሪንላንድ በሁለት ዓለማት መካከል ትገኛለች። በአንድ በኩል ጥንታዊ የአደን ባህል፣ በሌላ በኩል ደግሞ ዘመናዊ ቴክኖሎጂና ኢንተርኔት። የዓለም ሙቀት መጨመር በረዶውን እያቀለጠው አደኑን አስቸጋሪ ቢያደርገውም ሕዝቡ ግን በጽናት እየኖረ ነው። ግሪንላንድ የሰው ልጅ አስቸጋሪ ሁኔታዎችን ተቋቁሞ የመኖር ጥበብ ትልቅ ማሳያ ናት። ቸር ሰንብት።